بسم الله الرحمن الرحيم الحمد لله والصلاة والسلام على سيدنا رسول الله محمد وعلى آله وأصحابه وموالاه ود تملكاتوቻችን السلام عليكم ورحمة الله تعالى وبركاته ዛሬም አንድ አጠር ያለ መልእክት ይዤላችሁ መጥቻለሁ الصدقة في ليالي العتق በእነዚህ በአስሩ የረመዳን የመጨረሻ ሌሊቶች ሰዎች ከእሳት ነፃ በሚሆኑባቸው ሌሊቶች ከሚሰሩ ስራዎች መካከል ስለ ሰደቃ ነው ላስታውሳችሁ የመጣሁት። እንግዲህ ይሄ ወቅት የሁሉም ኸይር ወቅት ነው። ማንም ሰው አላህ ያገራለትን መልካም ነገር መስራት ነው የሚጠበቅበት። የኸይር ንፋስ ነፍሷል። የኸይር ፈላጊ ወደፊት የሸር ፈላጊ ወደ ኋላ ተብሎ ታውጇል። ያ ባጊ الخير اقبل ويا باغي الشر اقصر። ከመልካም ስራ በሮች መካከል አንዱ ደግሞ ሌላን ሰው መጥቀም ነው። ሰው መጥቀም የቻለ ሰው መጥቀም ነው ያለበት። ሰውን የሚጠቅም ማንኛውም ነገር ሰደቃ ወይም ልገሳ ተብሎ ይገለጻል። አንድ ሰው ጉልበት ኖሮት ደካማን ደገፍ አድርጎ ቢያበረታ ወይም ሐሳብ ኖሮት ሐሳብ ላጣው ሰው ቢያግዝ ወይም በገንዘቡ ቢያግዝ ይሄ ሁሉ ሰደቃ ውስጥ ይገባል። ሰደቃ ሲባል የባለ ሀብቶች ብቻ መስሎን የምናስብ ሰዎች ካልን የምንሰድቀው ብዙ አማራጭ ያለው እውቀት ኖሮን እውቀታችንን ለአላህ ብለን ለሰው ስናካፍል ቋሚ ሰደቃ ነው የሚሆነው። ጾመኛ ማስፈጠር ሰደቃ ከመሆኑም ባሻገር ያ ጿሚው ሰው ከሚጾመው ሐሰናት ተመሳሳይ ለዚህኛውም ፈለሁ مثل አጅር صاحبه ያፈጠረው ሰው የሚያገኘውን አጅር ተጨማሪ አላህ ይሰጠዋል። የሁለት ቀን ጾም ነው የሚሆንለት ማለት ነው። ራሱም ጾሟል፣ ሌላ ጾመኛም አስፈጥሯልና ይሄ ትልቅ ቁም ነገር ነው። በተለይ ደግሞ ሰደቃው በሲር ሲሆን በድብቅ ሲሆን የበለጠ ለኢኽላስ የቀረበ ስለሚሆን صدقة السر تطفئ غضب الرب የሚስጥር ሰደቃ የአላህን ቁጣ ታጠፋለች። አላህ በርህራሄ በዝነቱ ይመለሳል። ይሄኔ ባሪያ ለኔ ብሎ እኔን ለማስደሰት ብሎ እንዲህ የተቸገረ ሰው ከረዳ እኔም ይቅር ብየዋለሁ የሚልበት ነገር እንደሆነ ነግረውናል። አላህ በቁርአኑ ان تبدوا الصدقات فنعما هي صدقان በገሃድ ብትሰጡ መልካም ነገር ናት እሷ وان تخفوها وتؤتوها الفقراء فهو خير لكم ብትደብቁና ለችግረኞች ብትሰጡ ደግሞ ያ ለእናንተ የበለጠ ነው ይለናል ነብዩ ሰለላሁ ዐለይሂ ወሰለም ሰባት በአርሽ ስራ ስር የሚቀመጡ ጥላ ስር ነው የውመል ቂያማ በአርሽ ጥላ ስር ተጠለው የሚያርፉ ሰው ሁላ ሲጨነቅና ሲማቅቅ እነሱ ፎይ ብለው ቆይተው ፍርድ የሚጠብቁ ሙእሚኖችን ሲገልጹ ከሰባቱ አንዱ ወረጁሉን ተሰደቀ ቢሰደቀቲን فأخفاها አንድ ደግሞ ሰደቃ የሰደቀ ሰውና ምስጢር ያደረጋት ነው حتى لا تعلم ሽማሉሁ ما تنفق يمينه ግራጁ ቀኝ እጁ የለገሰችውን እስከማታውቅ ድረስ ብለዋል። እንግዲህ ከሌላ ሰው ቀርቶ ከራሱ ጭምር ለመደበቅ የሚጥር ማለት ነው። እንግዲህ ግራጁ ማታቀው ቀኝ እጁ የሰጠችውን ግራጁ ማታቅ ድረስ ነው ያለው ያሉት። እንዲህ አይነት ነገርም ብንሰራ አሽረል አዋኺር ላይ ከሚሰሩ መልካም ስራዎች አንዱ ነው። ዛሬ አንተ እጅህ ላይ ሞባይል አለ፣ ሞባይል ባንኪንግ አለ። አንድ የተቸገረ ሰው ቁጥሩን የምታውቅ ከሆነ ነካ ነካ አድርገህ አጠገብህ ያለ ሰው እንኳን ሳያውቅ እንዲደርስ ማድረግ ትችላለህ። ማንኛውም ኸይር ነገር ላይ በዚህ መልኩ መረባረብ ይቻላል። ስለዚህ ይሄ የሰደቃ መልካም አጋጣሚ ነው። ለአላህ ብሎ የሚለግሱ ሰዎች ደግሞ ምንዳቸው እንደሆነ በተደጋጋሚ ነው ቁርአን የነገረው። الذين ينفقون مثل الذين ينفقون أموالهم
في سبيل الله كمثل حبة أنبتت 7 سنابل نزاب الله من قد የሚለግሱ ሰዎች ምሳሌያቸው 7 ዘለለቶችን እንዳበቀለች አንዲት ቅንጣት ነው አንድ ስንዴ መሬት ላይ ገበሬ ጣል ሲያረጋት የሚበቅለው ነገር 7 ሆኖ ይመጣል እያንዳንዱ ደግሞ 100 ቢዝ 700 ማለት ነው في كل سنبلة 100 حبة በአንዲት ስንዴ 700 ፍሬ እንደሚገኘው ሁሉ በትንሽ ሰደቃ 700 ሐሰናት ከዚያም በላይ እንግዲህ والله يضاعف لمن يشاء والله واسع عليم الله ለፈለገው ሰው ያነባብራል ደራርቦ ይሰጣል አላህ ችሮታው ሰፊ አዋቂ ጌታ ስለሆነ ማለት ነው ይሄ መሻማት ነው የሚጠበቅብን እንጂ ላድርግ ልተው ብሎ ምናወላውልበት ነገር አይደለም እድል ነው ሊያልፍ ነው አንድ ሰው ሰደቃ ሲሰጥ ለሰዎች የለገሰ ይመስለዋል አይደለም ለራሱ ነው የለገሰው ምክንያቱም በዚች በሰጣት ትንሽ የዱንያ ስጦታ መጥፋቷም በማትቀረው ማለት ነው እንኳን እሷም ጠፊ ነው በዚች ሰበብ የሚያገኘው የጀነትን ተድላ ነው ለጀነት ራስን ማዘጋጀትና ለጀነት ራስን ማብቃት ለራስ የተደረገ ውለታ ነው እንደዛ ነው ማሰብ ያለብን ያ ደሃኮ እኛም ሰጠን አልሰጠን አላህ ሳይረዝቀው አይቀርም መቼም ያችን የቀጠበለት ሲሳይ ደርሳለች وما من دابة في الأرض إلا على الله رزقها ማንም ተንቀሳቃሽ ሲሳዋ በአላህ ላይ ነው አንዱም በሰደቃ ያረግለታል አንዱም በጉልበቱ ሰርቶ አንዱም በንግድ አንዱም በተለያየ መንገድ አርጓል እንጂ አላህ ነው ረዛቂው እኛ በተሰጠን ነገር ላይ ተጨማሪ ኸይር እንድናገኝ የተሰጠን እድል ነው ይሄ ሰደቃ የሚባለው ነገር ስለዚህ ሰደቃ ለመስጠት መቻል ከአላህ መታደል ነው ወደዚህ የሚያመለክተን አካልም ወደ ጀነት ነው ያመለከተን ያለው አትራፊዎቹ እኛ ነን ምን ሆነው ማለት ነው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በወርሃ ረመዳን ውስጥ በጣም ቸርነታቸው እጅግ ይጨምር እንደነበር የተዘገበው ቸር ናቸው በባህሪያቸው ለነገ ብለው ለዛሬ የሚጨነቁ አይደሉም ያላቸውን አካፍለው ነገ ደግሞ አላህ አለ ያመጣል ለማዱ ነው ይሄ እሱ መስጠት ባህሪው ነው እኛም መስጠት እንድንላበስ አዘዘን እንጂ لذلك جاء في الحديث كان رسول الله صلى الله عليه وسلم اجود الناس ከሰው ሁሉ በጣም ቸር ነበሩ وكان اجود ما يكون في رمضان በጣም ደግሞ ለጋስ የሚሆኑት በወርሃ ረመዳን ነው አለና فلرسول الله صلى الله عليه واله وسلم اجود بالخير من الريح المرسله يا الله መልእክተኛ በበጎ ነገር ከአውሎ ንፋስ የበለጠ ለጋስ ነበሩ ከሷ ፍጥነት የበለጠ ይፈጥሩ ነበር ማለት ነው እንደዚህ የሳቸውን ባህሪ በተወሰነ እንኳን ደረጃ ያህል ለማላበስ ጥረት ማድረግ ይጠበቅብናል ጾመኛ ማስፈጠር የቻለ ሰው እስከሚጠግቡ ማብላት ይችላል ችግረኞችን ያልቻለ ሰው ደግሞ ውሃ ማቀበል ተምር መስጠት ትንሽ ነገር በእጁ ያዛትን ለጓደኛው ማካፈልም ማስፈጠር ነው የተወሰነች ገንዘብ ሰጥቶ እንዲያፈጥር ካደረገውም ያው ነው የኸይር ስራ በሮቹ በጣም ብዙ ናቸው እዚያ ላይ አንዱ ቢሰተን አንዱ እንዳይሰተን ድርሻችንን ለማንሳት መጣር አለብን ይሄ 10 አዋኺር ደግሞ በጣም ከሁሉም የኸይር ስራ ላይ ድርሻ እንዲኖረን የግድ ቁርአን መቅራትና ዚክር ማድረግ ዱዓ ማድረግ ብቻ ሳይሆን እነዚህ ሁሉ እንደተፈላጊነታቸው እንደተጠበቀ ሆኖ በሰደቃውም የረሳን ዘመድ ካለ ዝምድናውን በመቀጠል ከቻልክ ሂደት ዘይረዋለ ሀዲያ ትሰጣለህ ካልቻልክ ዛሬ በስልክ ደውለህ እንደምን ተጠፋፋን እኛ ጠፋውት አፉ በለኝ ሐቅህ ብዙ ነው ብለህ ሰላም ብትለው ጎረቤት ላይ ያሉ ችግረኞች ካሉ በበጎ ስራ እነሱን ብታስታውሳቸው በዚህ ሁሉ አላህ በረህመቱ ያስታውሳል እንግዲህ ይሄ ትልቅ ቁም ነገር ስለሆነ መታወስ ስለሚገባው ነው ለማስታወስ የመጣሁት ሰርተን ከሚጠቀሙ ሰዎች አላህ ያድርገን የዛሬውን ፕሮግራሜን እዚህ ላይ ቋጫለሁኝ وجزاكم الله خيرا والسلام عليكم ورحمة الله وبركاته